መደመር እድገት ነው። ዘራፍ አካኪ ዘራፍ በጣም አምሮብኛል። በጣም አመሰግናለሁ ዶክተር አብይ። በጣም እናከብራለን፣ እንወዳለን፣ እናፈቅራለን። ለዚች ለኢትዮጵያ ስለደረስክላት በእውነቱ እግዚአብሔር ይመስገን። በቅድሚያ እግዚአብሔር ይመስገን ለዚህ ያበቃን እና በጣም ደስ ብሎኛል። ወደፊት የበለጠ እንሆናለን። አንዲት ኢትዮጵያ አልቀረጸኝም መሰለኝ ምንድነው ካምር እሺ። እና በዚህ አጋጣሚ ያው ያለኝን ደስታ ኢትዮጵያ ሕዝብ አንድ ሆኖ በዚህ አጋጣሚ ስላየሁት በጣም ደስ ብሎኛል። በ97 እዛች መሀል ላይ ነበርኩኝ። ታሪክ ይደገማል፣ ደግመነዋል። ኢትዮጵያ አንድ ትሆናለች፣ የበለጠ እንዋሃዳለን። ለዚህ ያበቃን በጣም ዶክተር አብይ ከሱ በላይ የበለጠ ደግሞ እኔ በጣም ማደንቀው ለማ መገርሳ ጀግና ነው። ወዳት ማሪዛ ሶል እኮ ነኝ መናት ዳንሽ እኔ በጣም አመሰግናለሁ። እናት አመሰግናለሁ። ዶክተር አብይ ያለው ክብር ልዩ ነው። ኢትዮጵያ ለዘላለም ትኑር። አንድነት ፍቅር ነው። ማንም ከማንም እንዳይለይ ሁላችንም በኢትዮጵያነታችን ኮርተን አምረን እንድንኖር በሃይማኖቱም በምኑም ነገር አንድ ኢትዮጵያ ሆነን ለዘላለም ብቻ ነገር እናቆያት። አመሰግናለሁ። እሺ ስሜ ተሰሚያጋ ይባላል ከወረዳ 9 እና በጣም ደስ የሚል ነው። ኢትዮጵያዊነት የሚያጠቃው ወገናዊ የሚያጠቃው ጓድ ነው። ከጎኑ እንሰለፋለን። እኛ ደግሞ አሁን ምን ፈልገው አንድ ኢትዮጵያ ዜግነት ኢትዮጵያ የሚል ብቻ ብሔር ብሔረሰብ የሚለውን ነገር አንፈልግም። መልእክታችን ለኢትዮጵያ ሕዝብ በሙሉ ከጎናችን ናቸው። ከኤርትራ ጨምሮ ኤርትራን እወዳታለሁ። የወለድኩበት የከበርኩበት ነው። ስለዚህ አሁንም ቢሆን ኢትዮጵያዊ ዜግነት ኢትዮጵያዊ የሚል እንጂ ብሔር ብሔረሰብ የሚለውን አንፈልግም። አመሰግናለሁ። እንደማመጥ ኢትዮጵያ ያንቺ ናት። ኢትዮጵያ ያንተ ናት። ኢትዮጵያ የሁላችን ምድር ናት። ስትደመሩ አንድ ትሆናላችሁ ተብለናል። አንድነታችንን እናበልጣ፣ እናጠንክር። አሁንም እንዲሁ ሁከት የፈጠሩብንን እግዚአብሔር ልቦና ይስጣቸው፣ ሌላም አንልም። እናንተ በውጭ ሀገር ያሉ ኢትዮጵያውያን ዲያስፖራዎች በጠቅላላ ዛሬ ኢትዮጵያ ትፈልጋችኋለች። ዛሬ ለኢትዮጵያ ታስፈልጋላችሁ። እባካችሁ ኑና ከጎናችን ሁኑ፣ ኑልን። የእናንተ መኖር ለኛ መልካም ነው። የኢትዮጵያ ሰላም ለዓለም ሰላም ነው። እግዚአብሔር ይስጥልኝ። ፍትህ የሚሰፍንበት ነፃ ዳኞች ነፃ ምርጫ ቦርድ፣ ነፃ አቃቤ ሕግ፣ ነፃ ያንንና ነፃ የዲሞክራሲ ምርጫን ያችን መስመር ላይ ካገባን ከዚህም በላይ ብዙ አንጠብቅምና ዶክተር አብይ አህመድ
ዘርህ ይባረክ። እናመሰግናለን። ስሜ መሰረት ባዬ ይባላል። ከየካባዱ አካባቢ ነው የመጣሁት። በዶክተር አብይ ጠቅላይ ሚኒስትርነት እጅግ በጣም ተደስቻለሁ። በጣም ከባድ ሰው ነው። ለ27 አመት ሙሉ ውቅያኖስ የሆነ ልብ ያለው ሰው ነው። የነሱንም እያስፈጸመ ይህንንም አላማ ይዞ ዛሬ ላይ ደርሷል። ጀግና ነው። ረጅም እድሜ እግዚአብሔር አምላክ የሾመልን ሰው ነው። አብይ ከነዘር ማንዘሮች በኢትዮጵያ ሕዝብ ስም እንወዳለን። ረጅም እድሜ። አቤት እና ኢትዮጵያውያን ስንኖር ኢትዮጵያዊ ስንሞት ኢትዮጵያውያን ስንሞት ኢትዮጵያዊነት ሲሞቀን የምናወልቀው ሲበርደን የምንደርበው ማንነት አይደለም። ኢትዮጵያ ለዘላለም ትኑር። ኢትዮጵያዊ መልኩን ፕሮግራም አሁን መድረሴ ነው። ጥሩ ነው። የዚህ የወሮበላና የባንዳን አከርካሪ ለመስፈር ነው ከቤቴ የመጣ። ለዶክተር አኩዬ ታላቅ ሰው ነው። የእግዚአብሔር ሰው ነው ማለት ይቻላል። እግዚአብሔር ነው የላከልኝ ሰው ሳይሆን። በርታ ማበርታትም እኛው ነን። ብቻውን ሊበረታም አይችል። እኛ ነን የምናበረታው። እሺ እግዚአብሔር ይስጥልኝ። ሞገስ መኮንን እባላለሁ ከአቃቂ ቃሊቲ ክፍለ ከተማ። ፕሮግራሙ በጣም ደስ ይላል። በእውነት ነው የምነግርሽ፣ ዛሬ ዳግመኛ የተወለድኩበት ቀን ነው። እኔ በጣም ተደስቻለሁ። እኛ ኢትዮጵያኖች ብንተባበር ኖሮ እስከ ዛሬ ድረስ እንደዚህ አይነት ደረጃ እንደርስም ነበረ። ሳናውቅ ተበልተናል። አሁን ግን ለነጻነታችን ለመብታችን እስከ መጨረሻው ከአብይ ጎን ቆመን እስከ መጨረሻው ታግለን አገራችንን ለጥሩ ደረጃ ለማድረስ ዝግጁ ነን። በጣም ነው ማከብር። እጅግ በጣም እኔ እውነቴን ነው የምነግርህ በዩ በጣም እኔ ለአብይ በጣም እኔ እንድነግርሽ አልችልም። በጣም የተለየ ሰው ነው። እግዚአብሔር ከሰማይ ለኛ የላከልን አንድ እሱን ነው ብዬ ነው እኔ ማምነው። እውነቴን ነው የምነግርሽ። ለብዙ ኢትዮጵያን ወንድሞቻችንና እህቶቻችን በሰው ሀገር ሲሰቃዩ የነበሩትን እነሱ 27 ዓመት ተቀምጠው አንድ ያላደረጉትን እሱ ግን በአንድ ቀን በአንድ ጀንበር በአንድ ሌሊት ሁሉ ነገር ነፃ አደረገ። ይሄንን ህዝብ ደግሞ እንደምታዩ ነው። ቀድሜ ደግሞ ከዚህ መቀጠል የምነግረው ብኖር ያንን አስቀያሚ አምባሻ ባንዲራ ከዛ መሀል ላይ ወጥቶ የኢትዮጵያን ህዝብ የሚያስደስትበትን መንገድ ነው የምንጠይቀው። አመሰግናለሁ።
ይስጣቸው። ጊዜውን የተጠቀሙበት የእኛ ሰው ናቸው። ወደፊትም አብረውን እንደሚኖሩ እርግጠኞች ነን። የኢትዮጵያ ሕዝብ በጠቅላላ እንኳን ደስ አላችሁ። ዶክተር አብይ ውስጤ ነው። እንወዳችኋለን።